ሰላም እንግዲህ ቤተሰቦች አሁን ላሳያችሁ የምፈልገው ኢንቪቴሽን ኮድ እንዴት እንደሚላክ ነው። እንግዲህ ኢንቪቴሽን ኮድ እንዴት ማስገባት እንደምንችል እዚሁ ጋር የማሳያችሁ ነው የሚሆነው ማለት ነው። አፑን እንደዚህ ካወረዳችሁ በኋላ ቀጥታ እንዴት እንደምንገባ አሳያችሁ። እዚህ ጋር የተለያዩ አማራጮች አሉ። ከአማራጮቹ መካከል እንደምትመለከቷቸው ከላይ መጀመሪያው ጎግል አለ። ቀጣይ ደግሞ ወይም ደግሞ ፌስቡክ አለን ከታች በፌስቡክ መክፈት ከፈለግን፣ በስልክ ቁጥር ከፈለግን ደግሞ እዚህ ጋር አለ። በኢሜል በተለያዩ አማራጮች እዚህ ጋር አሉልን ማለት ነው። እንግዲህ እኔ ከፍቼ ግን ማሳያችሁ ቀጥታ በምንድነው በጎግል ከፍቼ ነው ማሳያችሁ ማለት ነው። እሺ ጎግልን ክሊክ አድርግቼ እገባለሁ። ስለዚህ በምትፈልጉት እናንተ መግባት ትችላላችሁ። እኔ ግን በጎግል እገባለሁኝ ማለት ነው። ጎግል አካውንታችን ሲመጣ የጎግልን ሰሌክት በማድረግ በዚህ መልኩ ይመጣልናል ማለት ነው። ከዛ ቀጣይ ላይ ሲመጣልን የምንነካው ይሄኛውን ይሆናል ማለት ነው። አግሪ ኤንድ ሼር ይላል። ይሄን እንነካለን። እሱን ከነካም በኋላ ወደ ቀጣዩ ይወስደናል ማለት ነው። እሺ ያ ኮኔክሽን ስለሚያስቸግር ብዙ ጊዜ የተወሰነ መታገስ መቻል አለብን ማለት ነው። እንግዲህ በዚህ መልኩ ያመጣልናል ማለት ነው። እንደምትመለከቱት ከላይ ጀምሮ የሚሞሉ ነገራቶች አሉ። የመጀመሪያው ፕሮፋይል የሚል አለ። እዚህ ጋር ፕሮፋይል እንሞላለን። እዚህ ጋር ኒክኔም፣ ስም፣ በርዝደ የሚለውን እንደ ኢትዮጵያ እንሞላለን ማለት ነው። የተወለድንበትን እንትን ማለት ነው። እዚህ ከታች ደግሞ ጾታችን ወንድ ከሆን እዚህ ጋር ወንድ የሚለውን ነካለን። ሴት ከሆን ደግሞ ፊሜል የሚለውን ከነካን በኋላ ቀጣይ መጨረሻ ላይ ምን አለ ኢንቪቴሽን አይዲ የሚል አለ ማለት ነው። ከታች እዚህ ጋር እንደምትመለከቱት ኢንቪቴሽን አይዲ ይላል። እዚህ ጋር ይሄው ኢንተር ዘ ኢንቫይት አይዲ ይላል። እዚህ ጋር አይዲ ነው የምታስገቡ ማለት ነው። ለምሳሌ እኔ አሁን ኢንቫይት የተደረኩበትን አይዲ አስገባለሁ ማለት ነው። እንዴት አድርግቼ እንትላለሁ። እዚህ ጋር ቀጥታ ስትነኩት ቁጥር እንድትጽፉ ነው የሚጋብዛችሁ ማለት ነው። 47 68 58 25 አሁን ምን አድርግቻለሁ ማለት ነው። የኢንቪቴሽን አይዲ ሞልቻለሁ ማለት ነው። በዚህ መልኩ እዚህ ጋር ኢንቫይት አይዲ ሞልቻለሁ። እንዲሁም በተጨማሪ ጾታ ወንድ በሚል ሞላለሁ ማለት ነው። ሌሎቹን እናንተ በምትፈልጉት የትውልድ ዘመናችሁን በዚህ መልኩ ታስተካክላላችሁ። እኔ አሁን ለምሳሌ እናንተን ለማሳየት ስለሆነ በ1991 11 27 አልኩት ኮንፊርም ብዬ ሞላሁት። ስለዚህ ቀጥታ ፕሮፋይል እናንተ ደስ ያላችሁን ፕሮፋይል በመምረጥ እንትን ማድረግ ይቻላል ማለት ነው። እኔ አሁን ዝም ብዬ ለጊዜው የራሴን እንትን እጠቀማለሁ ማለት ነው። የራሴን ሎጎ እጠቀማለሁ። እናንተ የምትፈልጉትን ነገር ማስገባት ትችላላችሁ ማለት ነው። በዚህ መልኩ አክቲቭ ሆኖልኛል ማለት ነው። እንደዚህ ከመጣላችሁ በኋላ ቀጥታ የምትነኩት ምንድነው ይቺን ሰሚት የምትለው ምልክት ነው ማለት ነው። ማስተዋል ያለባችሁ ነገር አሁንም የኢንቪቴሽን አይዲዋን ኢንቫይተር አይዲ እዚህ ጋር ይቺን መርሳት የለባችሁም። ኢንቫይት ያደረጋችሁን ሰው አይዲ በስነ ስርዓቱ ምን ማድረግ አለባችሁ ማለት ነው፣ ማስገባት አለባችሁ ማለት ነው። እሺ ይሄን አይዲ ሞልቼ ከጨረስኩኝ በኋላ ቀጥታ ምን ነካለው ማለት ነው፣ ሰሚት የሚለውን ነካለው ማለት ነው። ሰሚት የሚለውን ስነካው ቀጥታ ይከፍታል ማለት ነው። ይሄው በዚህ መልኩ አፑን ተቀላቅያለሁ። ከዛ ቀጣይ ላይ እዚህ ጋር እቺ ኤክስ ምልክት አለች። እቺን እዚህ ጋር ምን አደርጋታለሁ ማለት ነው፣ ሰሌክት አድርግቼ ነካታለሁ እንድጠፋልኝ ማለት ነው። እነዚህን ሪዋርድ ደግሞ ያው በዚህ መልኩ አሁን 100 ኮይን ሰጥቶኛል፣ ውሰድ ብሎኛል። የመጀመሪያ አዲስ ስለሆንኩ እዚህ ጋርም ፍላወር ሰጥቶኛል፣ ውሰድ እያለኝ ነው። ዌልካም ጊፍት ነው ይሄ። በዚህ መልኩ ምን አደርጋለሁ ማለት ነው። ይሄው 100 ኮይን ወሰድኩኝ። ይሄኛውንም 1 ፍላወር ውሰድ ብሎኛል፣ ወሰድኩ። በዚህ መልኩ እንትን ካልኩኝ በኋላ ሆም ፔጁ ያመጣልኛል ማለት ነው። ስለዚህ ቀጣይ ላይ አንዳንድ ነገራቶችን በደንብ ለመሙላት ግዴታ ምን ያስፈልጋል ማለት ነው። እዚህ ጋር እንትን አለ። ይሄው እዚህ ጋር እንደምትመለከቱት የመጀመሪያው ላይ ወደ እንትን ለመጠቀም ማለትም ኤጀንት አይዲ ለመሙላት። እሺ አሁን ቀጥታ ወደ ምንድነው የምንገባው ማለት ነው፣ ወደ ኤጀንት አይዲ ለመሙላት ነው የምንገባው ማለት ነው። እነዚህ ከተደረደሩት 5 አይከኖች መካከል የመጀመሪያው እዚህ ጋር አለ፣ ሁለተኛው እዚህ ጋር አለ፣ 3 4ኛው እነዚህ እያሉ ይቀጥላሉ ማለት ነው። እኛ ግን የምንነካው ይሄን እዚህ ጋር የመጨረሻውን ነው ማለት ነው። ስለዚህ በዚህ መልኩ የራሳችን ፕሮፋይል ጋር ያመጣናል።
አይሲ የምትለዋን ምልክት እንነካለን። እዚህ ጋር አይሲ የሚለውን እነካለን ማለት ነው። አይሲ የምትለዋን ስንነካ በዚህ መልኩ ፕሮፋይላችን ይመጣል። እዚህ ጋር ፕሮፋይላችን 60% የሚለው ማለትም ይሄ በቀይ የተጻፈው ነገር የብዙዎቻችን ጥያቄ ስለሆነ ምንድነው የምናደርገው? ይሄን ነገር ማጥፋት መቻል አለብን። ይሄን ሙሉ በሙሉ ሰርቲፋይድ እንዲሆንልን ወይም ደግሞ ኖርማል እንዲሆን ምን ማድረግ አለብን ማለት ነው? እሱን ነክተን እንገባለን ማለት ነው። ወደ ውስጥ ለማስተካከል እሱን እነካለን። ከዛ በኋላ ስክሮል እናደርጋለን ወደ ላይ። እዚህ ጋር ጽሁፍ አለ። ይሄኛውን ጽሁፍ እነካለን ማለት ነው። እዚህ ጋር እንደምትመለከቱት አድ ታክስ ይላል። ይሄንን ከነካን በኋላ እዚህ ጋር የሚስተካከሉ ነገሮች አሉ። እነዚህን እንመርጣለን። ኦፕሽኖች ናቸው። የምንፈልገውን ሰሌክት ለምሳሌ እዚህ ጋር የመጀመሪያው ነው፣ የሁለተኛው ነው፣ የሶስተኛው ነው። አሁንም እያለ ይቀጥላል። ሁሉንም ሰሌክት ማድረግ ማለት ነው። ልክ በዚህ መልኩ አሁን ይሄን ይኸው ሞላሁት። ይኸው የምትፈልጉትንም እናንተ መምረጥ ትችላላችሁ። ግን እንደዚሁ ያን ያህል ስላልሆነ አደረኩኝ። ሴቭ ካደረኩኝ በኋላ ኖርማሊ እወጣለሁ ማለት ነው። እዚህ ጋር የምፈልገውን ለምሳሌ ገጣሚው ብለዋለሁ እኔ ያው ገጣሚው አልኩት። በቃ የገጣሚ ቤተሰብ እንደመሆነ መጠን ገጣሚው አልኩት። እዛ በኋላ ወጣሁኝ። ያው እንደምታዩት ኖርማል ሆነ ማለት ነው። ከዚህ በመቀጠል ደግሞ ወደ ላይ ስክሮል እናደርጋለን። እዚህ ጋር ምን የሚላለ ማይ ኤጀንሲ የምትላለች። ይቺ ነገር መረሳት የለባትም ሁልጊዜም ቢሆን። ማይ ኤጀንሲ የምትለዋ ላይ ምን ይሞላል ማለት ነው? ኤጀንት አይዲ እንሞላለን ማለት ነው። እሷን ክሊክ እናደርጋለን። ክሊክ ካደረግን በኋላ በዚህ መልኩ አማራጮች ምን ያደርጋል ማለት ነው? ይመጣሉ ማለት ነው። እዚህ ጋር እንደምታዩት ሜተድ 1 ላይ ኤጀንት አይዲ የምንሞላበት ነው ማለት ነው። እዚህ ጋር ኤጀንት አይዲ ቢሆን ነካ እናደርገውና በዚህ መልኩ ይመጣልናል። ከዛስ 47 68 58 25 ራሱን አይዲውን ስንጽፍለት ይሄው ዳኒ ገጣሚው ብሎ መጥቶልናል ማለት ነው። ከዛ ሲመጣ ምን እናደርጋለን? በሰማያዊ ምልክት የተጻፈችዋል ማለትም ይሄው ያከበብኩላችሁ ፕሊስ ኢንተር ኤጀንት አይዲ የምትለዋን ምን እናደርጋለን ማለት ነው? እንነካለን። ከዛስ ኦፕሽን ይሰጠናል። አሁንም ይሄው ኮንፊርም አድርጉ እያለን ነው። 3 ህጎች አሉት። እነዚህ 3 ነገሮች እርግጠኛ ናቸው ወይ ተስማምታችኋል ይላችኋል። አዎ ትሉትና ኮንፊርም የሚለውን ከነካችሁ በኋላ በዚህ መልኩ ምን ያደርጋል ማለት ነው? ኮንግራጁሌሽን እንኳን ደስ አላችሁ ዳኒ ገጣሚ ኤጀንሲ ላይ ተቀላቅላችኋል ይላችኋል ማለት ነው። ቀጣይ ላይ ስትወጡ በዚህች ነው የምትወጡት። ይችን ቀስቷን ምልክት ትነኩና ወደ ኋላ ትወጣላችሁ ማለት ነው። ይሄን ወደ ኋላ ባክ ብላችሁ ትወጣላችሁ። አሁን አካውንታችሁ ምን ሆኗል ማለት ነው? አክቲቭ ሆኗል ማለት ነው። የሚቀራችሁ አንድ ነገር ነው። እዚህ ጋር ምን አለ? አውዝ የምትላለች። ስክሮል አድርጋችሁ ማይ ኤጀንሲ ከሚለው ወር ላይ አውዝ የምትል ይኸው እዚህ ጋር እንደምትመለከቷት አውዝ ትላለች። ኤዩቲኤች እዚች ጋር ምን የምንሰጥበት ነች ማለት ነው? የፊት አሻራ ፌስ አውተንቲኬሽን የምንሰጥበት ነው ማለት ነው። ስለዚህ ዋናው ትልቁ ስራችን የሚሆነው እዚህ ጋር ነው፣ የፊት አሻራ መስጠት። አንድ ሰው አካውንታችን አክቲቭ ነው ብለን ለማለት ግዴታ ምን ያስፈልጋል ማለት ነው? የፊት አሻራ ያስፈልገናል ማለት ነው። ስለዚህ የፊት አሻራ በዚህ መልኩ ነው የምንሰጠው። አውዝ የምትለዋን ሰሌክት እናደርጋለን። እሺ ሰሌክት ካደረግን በኋላ እስቲ ገብተን የሚለንን እናያለን ማለት ነው። እዚህ ጋር እንደምትመለከቱት በዚህ መልኩ ፌስ አውተንቲኬሽን ብሎ የቀስት ምልክት ያመጣላቸዋል ማለት ነው። የቀስት ምልክት ያመጣላቸዋል። በስልክ ቁጥርም ባይንድ ለማድረግ እዚህ ጋር በሌላ ቪዲዮ ተመልሰን የምናየው ነው የሚሆነው ማለት ነው። ግን ለጊዜው ዛሬ ታርጌታችንን ብቻ ላይ እናተኩራለን ማለት ነው። እዚህ ጋር አሁን የፊት አሻራ መስጠት ወደሚለው እንሄዳለን ማለት ነው። ቀስቷን ሰሌክት አድርገን እንነካለን ማለት ነው። እሺ ቀስቱን ነካሁት። አሁን በዚህ መልኩ ይመጣልናል። እዚህ ጋር ምን የሚል ጽሑፍ አለ? ስታርት ቱ ሰርተፊኬት ይላል። እዚህ ጋር ይሄው እንደምትመለከቱት ስታርት ቱ ሰርተፊኬት ይላል። ይችን ምን እናደርጋለን ማለት ነው? እንነካታለን። እሷን ሰሌክት አድርገን ያለንበት ቦታ ግን በስትክክል መሆን መቻል አለበት። ምክንያቱም እኛ ባክግራውንድ ከኋላችን ወይ ደግሞ ዛፍ ምናምን ጥላ ስር ከሆነ በስትክክል አይቀበለንም ማለት ነው። ስለዚህ በስትክክል የሆነ ቦታ ላይ ቁጭ ብለን በስነ ስርዓቱ አውተንቲኬሽን ማድረግ መቻል አለብን ማለት ነው። ከዛ ስታርት ቱ ሰርቲፊኬት የሚለውን ስትነካው በዚህ መልኩ ምን ያደርጋል ማለት ነው? ካሜራ ይበራል ማለት ነው። ካሜራ ይበራና በስትክክል ይሄው በዚህ ጋር ባስቀመጠላችሁ ቅርጽ መሰረት እንድትቀመጡ ያደርጋቸዋል ማለት ነው። እኔ አሁን ያው የራሴ እንትን ስላለኝ
አይቀበለኝም። ለዛ ነው እናንተ እንድታውቁት ያክል ነው። በዚህ መልኩ ከሰጣችሁት በኋላ ሰርቲፋይድ ያደርግላችኋል ማለት ነው። ወይ አንደር ሪቪው ይላል ወይ ደግሞ ሰክሰስፉል ብሎ በስነ ስርዓቱ ምን ያደርጋል ማለት ነው ያስቀምጥላችኋል ማለት ነው። የፊት አሻራ መስጠት በዚህ መልኩ ይቻላል ማለት ነው። ስለዚህ ቀጣይ ደግሞ የሚሆነው እንዴት ወደ ፓርቲ ወይም ደግሞ ኤጀንሲያችን ጋር መሄድ እንችላለን የሚሉትን ነገራቶች ለማየት ደግሞ እዚህ ጋር ሰርች ባር አለች፣ እንደምታዩት ሰርች ባር አለች። ይኸው እዚህ ጋር ይኸው ሰርች ባር አለች። እሷን ሰርች ባር አንዴ ክሊክ ማድረግ ክሊክ ስናደርገው በዚህ መልኩ አይዲ መጻፍ ያመጣናል። በአይዲ ነው የምንገባው። ቅድም እዛ ጋር የጻፍነውን አይዲ ማስታወስ ወይም ደግሞ የሆነ ወረቀት ላይ ቼክ አድርገን መጻፍ ማለት ነው። እዚህ ጋር 47 68 58 25 ይሄን አይዲ ጽፋችሁ አሁንም እዚህ ጋር ምን አለች የራሳችሁ እንትን ስልክ ላይ ይኖራል፣ ሰርች ባር ይኖራችኋል። ሰርች ባራችሁ ላይ ሰርች ማድረግ ማለት ነው። ሰርች ስታደርጉት በዚህ መልኩ ዳኒ ገጣሚ ብሎ ይመጣል ማለት ነው። ፕሮፋይሉን ሰሌክት አድርጉትና ፓርቲ ላይ አሁን ፓርቲ ላይ አይደለም ያለሁት 19 ደቂቃ በፊት ኦንላይን ነበረ እያላችሁ ነው። በዚህ መልኩ እዚህ ጋር ከደቂቃዋ ላይ አሁን ደቂቃ ነው አይደል የጻፈላችሁ ላይቭ ላይ የለም ወይም ኦንላይን ላይ አይደለም እያላችሁ ነው። ግን ኦንላይን ሲሆን ፓርቲ ወይም ደግሞ ላይቭ ብሎ ያከበብኩበት ቦታ ጋር ይጽፍላችኋል ማለት ነው። በዚህ መልኩ ምን ታደርጋላችሁ ማለት ነው ክሊክ አድርጋችሁት ወደ ፓርቲ ላይ ጎራ ትላላችሁ ማለት ነው። ፓርቲ ላይ ደግሞ ወንበር ላይ ያለው ነገር ምን ይመስላል የሚለውን በደንብ ደግሞ በቀጣይ የማሳያችሁ ነው የሚሆነው። ላይቭ በተጨማሪም አሁን ላይቭ እንዴት ነው የምንገባው? አብዛኛው ሰዎች ላይቭ እንዴት እንደሚገቡ ለማወቅ ብዙ ጊዜ ይቸገራሉና ልክ ይሄ መጀመሪያ ሆም ፔጅ ነው ፊት አሻራችንን እዛ አሁን ባሳያችሁ መንገድ ጨረስን። ኤጀንታችን ሄደን አገኘን አናገርን። ላይቭ እንዴት ነው የምንገባው? ላይቭ እዚህ ጋር የመጀመሪያ ሆም ፔጅ ላይ ስንመጣ እዚህ ጋር ምን የሚል ጽሁፍ አለ? ላይቭ የምትል ጽሁፍ አለች። ያከበኩባት ሮዝ ከለር ነገርዬ ላይቭ የምትላለች። እሷን ምን እናደርጋለን? ሰሌክት እናደርጋለን ማለት ነው። እሷን ሰሌክት ስናደርግ ወደዚህ ወደ ላይቫችን ይወስዳል። አሁን እኔ አውተንቲኬሽንም አልሰጠሁም፣ ፎቶ ከቨርም አልሰጠሁም። በዚህ መልኩ ያመጣላችኋል። እናንተ የፊት አሻራ ካልሰጣችሁ እኔ ቅድም እናንተ ለማሳየት የገባው እንጂ የፊት አሻራ አልሰጠሁም አይደለ? ስለዚህ እዚህ ጋር ፌስ አውተንቲኬሽን የመጀመሪያው ህግ አልተሟላም እያለኝ ነው። ላይቭ ፎቶም አልሰጠህም እያለኝ ነው። ይኸው ስጥ እያለኝ ነው። እንደገና ደግሞ የኔ በወንድ አካውንት ነው የተከፈተው። ምን ይላል? ዌዝ ሌቭል 5 መድረስ አለብህ ላይቭ ለመግባት እያለኝ ነው። ስለዚህ ሪኳየርመንት አስቀምጦብኛል ማለት ነው። ወይም ደግሞ በሌላ ቪዲዮ እንዴት ላይቭ እንደምትገቡ ፎቶ እንዴት እንደምትሰቅሉ የማሳያችሁ ይሆናል ማለት ነው። ይሄን ግን በዚህ መልኩ ያዙልኝ። ላይቭ የምትገቡበት ሲስተም በዚህ መልኩ ነው። እዚህ ጋር ያልኳችሁን 3 ነገራቶች ከሞላችሁ ቀጥታ ምን ማድረግ ትችላላችሁ ማለት ነው። ወደ ላይቫችሁ መግባት ትችላላችሁ ማለት ነው። እንግዲህ ያለው ነገር ይሄን ነው የሚመስለው። ሌሎችም ጥያቄዎች ሲኖራችሁ ጥያቄዎቻችሁን ኮሜንት ላይ ጻፉልኝ፣ የማስረዳችሁ ይሆናል። አመሰግናለሁ። መልካም ጊዜ ተመኘው።